ብዙ ቦታዎች ላይ ያሬድ ነጉ አገባ፣ ያሬድ ነጉ ሃይማኖቱን ቀየረ፣ ብላ 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 የሚሉ ወሬዎችን መስማት ጆሮአችሁን እንዳደከመው አውቃለሁ። እውነት ነው፣ ሊያገባ ነው። ይህን ዜና ከኔ በላይ ሁላችሁም ሰምታችሁታል። እኔ ግን ዛሬ ስለሱ ሳይሆን በተለያየ ሚዲያ ምንጭ ሊያገባት ነው የተባለችው ፍቅረኛው ከ13 ጊዜ በላይ ለምን ብሎክ አድርጋው እንደነበርና ለዚህም ደረጃ ከመብቃቱ ከአንድ ዓመት በፊት ታሞ ሆስፒታል ተኝቶ በነበረበት ጊዜ ያጋጠመውን ያልተጠበቀ ነገር እንዲሁም መርካቶ ውስጥ ያልሰረኩት እኔ ብቻ ነኝ ብሎ የዛሬ 9 ዓመት አካባቢ በተናገረው ሳላቀው ግን ሰርቄ ያላቅም አልኩ ሳላቀው ነው አስከፊ ንግግር ምክንያትና በሌሎች ምክንያቶችም የደረሰበትን ከፍተኛ ዲፕሬሽን ለመዳሰስ እንሞክራለን። የ229 ሰዎችን በቀጠፈው በጎፋው መሬት መንሸራተት ሳቢያ በቦታው ለመሄድ ያሰበው ያሬድ በጓደኞቹ እርዳታ በቦታው ተገኝቶ የተወሰኑ ተግባራትን ፈጽሞ አዲስ አበባ ሲመለስ ከራሱ ጋር በነበረበት ደግነኝ ወይስ ደግሞ አይደለሁም በሚል የማንነት ጥያቄ ምክንያት በከባድ ጭንቀት ሆስፒታል ይገባል። በጣም የታመምኩት ጎፋ ላይ ነው። የጎፋው ችግር ሲፈጠር ሀሳቡ ነበር የነበረኝና ሀሳቡን ይዤ ጓደኞቼ ጋር መደወል ጀመርኩ። ጎፋ መሄድ እፈልጋለሁ። አንድ ኤርትራዊ ጓደኛ አለኝ አውት የሚባል እሱ እንደ ቀልድ 200 ሺህ ብር ላክልኝ። እዚህ ደግሞ አብዲ የሚባል አንድ ጓደኛ አለኝ እሱም ረዳኝ። ሄድኩኝ ጎፋ። ወደ አዲስ አበባ ስመለስ ነገሩ ተቀያይሯል። ሁሉም ያሬድ ነጉ ነው በበጎ ስራ እውነቴን ነው። በጎ ያልሆንኩባቸው ብዙ የህይወት መንገዶችን አልፌያለሁና በቃ መታመም ጀመርኩ። ሰይፉ ፕሮግራም ላይ ቀርቦ በሰጠው ቃለ ምልልስ ከሱ ማንነት ወጣ ያሉ አላስፈላጊ ስራዎችን በመፈጸሙ ምክንያት ወደዚህ ጭንቀት እንደገባ ተናግሮ ነበር። ዲፕሬሽን የምገባበት ዋነኛው ምክንያት የኔ ጥፋት እንዲህ ብዬ የምቆጥራቸው ብዙ ጥፋቶች አሳልፌያለሁ። ለሰው ማድረግ የማይጠበቅብኝን አድርጌያለሁ። ምቀኝነት ሊሆን ይችላል፣ ሰው ላይ ሳላስብ ተንኮል መስራት ሊሆን ይችላል፣ ወይ የሰውን እንጀራ መዝጋት ሊሆን ይችላል። እነዚህ ነገሮች እኔ ስትረስ ውስጥ በጣም ጨመሩ። በጣም የገረመኝና ደግሞ ምናልባትም ለእናንተ ለተመልካቾቼ ትምህርት ይሆናል ብዬ የማስበው አንድ የተናገራትን ንግግርና በምን መልኩ ከዚህ ከባድ የጭንቀት ህመም የወጣበትን መንገድ እንዲህ ሲል አጋርቷል። ታመምኩኝ፣ መድኃኒቱ እግዚአብሔር ነበረ። በቃ ወደ እሱ ጋር ሄድኩኝ። አሁን ሰላም ነኝ። አሁን በጣም ደህና፣ አሁን እደሳለኝ። ራሴን እያደስኩ ነው። በፊት በነበረበት የግልፍተኝነት ህይወት ምክንያት የሚወዳትን ፍቅረኛውን እንዴት ሊያጣት እንደነበረ ከማየታችን በፊት ያሬድ ነጉ ስሙን በማላውቀው አንድ መሸታ ቤት አድናቂዎቹን ያስቆጣ ድርጊት ፈጽሞ ነበር። አንተ ምንድነው የምታወራው? ይህ ቪዲዮ ሪከርድ ተደርጎ የተለቀቀበት የሚለን ዩቲዩብ ቻናል ላይ ነበር። ሚለንም ነገሩ እንደማይጥም ስለገባት ቪዲዮ ከተለቀቀ በኋላ የዩቲዩብ ኮሜንት መስጫ ሳጥኑን ኦፍ አድርጓለች። እኔም ለእናንተ አንዳንድ ኮሜንቶችን እያነበብኩ ላስቃችሁ ነበረ፣ ነገር ግን አልቻልኩም። ስገርም በናል። ያሬድም ጉዳዩ ካለፈ በኋላ በነገሩ እንዳልተደሰተና ከማህበረሰቡ ያፈነገጠ ተግባር እንደፈጸመ እንዲህ ሲል ተናግሯል። ስለዚህ ጀነራሊ ስነግረን ትንሽ አፈንግጠናል ከኢትዮጵያዊነት ማለት እንትን ነው። ድባቡ ነገሮችን ቀየረው፣ ኤግዛጁሬት አደረገው። ዋው ፈረንጅ ሚለን ጎበዝ አርቲስት ነች። ከማን እንደተማርሽ አላውቅም። ጥሞኛል ሲጢ ሪትሙ ሲመጣ የደነስናት ሞመንት ነገሩን በጠበጠ። ደግሞ እኮ መድኃኒዓለም አመስግኜ ሄጃለሁ። እግዚአብሔር ስራዬ ያማረ ነው ብዬ የያሬድ ጣጣ እዚህ ጋር ብቻ ስላላበቃ እስካሁን ድረስ እያያችሁ ከሆነ ሰብስክራይብ ማድረግ አትርሱ። ሲመስለኝ ከ9 ዓመት በፊት እዚሁ ሰይፉ ሾው ላይ ቀርቦ ከመርካቶ ልጆች ያልሰረኩት እኔ ነኝ ብሎ ተናገረ። ሳላቀው ግን ሰርቄ ያላቅም አልኩ ሳላቀው አንተ ያ ነገር ግን ለሰዎች ቁስሉ ነው። ብዙ ነገር ይዞብኝ መጣ። በቃ ይቅርታ አልኳቸው። ሚካኤል ደህንነት ታረቅ ብዬ ይቅርታ አልኳቸው። በአንተ ቤት እንዳስቀየምኳቸው ዛሬም በአንተ ቤት ይቅርታ አላቸዋለሁ። የሰፈሬቼ ልጅ ህዝብም አመጸበት ነው ምላችሁ። የድሮ ጓደኞቹ አብረው ታስረው የነበሩ ሰዎች ሬዲዮ ላይ የታሰሩበትን እስር ቤት ጨምረው ሜንሽን እያደረጉ ቁጣቸውን ገልጸው ነበር። በሰዓቱ የነበረውን ቃለ ምልልስ ማግኘት ባለመቻሌ ይህንን ክስተት የምታስታውሱ ሰዎች ኮሜንት ላይ ጻፉልኝ። በጣም ትገልዳለህ፣ በጣም ይሉታል። ነገር ግን ያሬድ ሰልፉ ላይ አድርጎት በነበረው ቃለ ምልልስ ግን ጉዳዩን አስቦት እንዳልተናገረ እንዲህ ሲል ተናግሯል። ዛሬ ብቻ እኮ አይደለም። ለምሳሌ አንተ ኢንተርቪው ላይ ሳላቀው እኔ እንግዲህ ክፉ ሰው አይደለሁም፣ መጥፎ ሰው አይደለሁም። እንዴት የሰፈር ልጆቼን እናገራለሁ? ባይዘ ኤርትራውያን ይወዱታል። እሺ እነሱ ከመወደዳቸው በፊት እኔ ወዳቸው ነበር። ስለምወዳቸው ወደዱኝ። አስታውሳችሁ ብዬ ነው ይሉታል። ቀል ብለህ ወደ ገደለው ስንገባ ያሬድ በጣም የሚጸጥተውና ዋነኛው ነገር ፍቅረኛውን ማስቀየሙ ነው።
ፍቅረኛ አለ አለኝ። አሁን ቅድም በጸጸት ውስጥ ከገባሁበት አንደኛው ነገር እሷን ማስቀየሜ ነው ማለት። ፍቅረኛው በጣም መልካም ሰው እንደሆነች ቢናገርም ነገር ግን ከሷ ሙዚቃን በማስበለጡና በየዕለቱ ከነበረበት ሱስ ጋር ተደማምሮ ፍቅረኛው ልትቀየመው ችላለች። ባይዘው የያሬድ ነጉ አጎት እቁብ ጥሎ ነው ሆቴል የገዛሽ። አሁን አጎቴ በጣም ሀብታም ነው። ሀብታም የሆነው ግን በእቁብ ነው የሚሸጠው። አስብ፣ የ1 ብር ከ50 ሽሮ ነው። ሽሮ እየሸጠ ሆቴል ገዛ። አንተ ሲገርም በእናት ፍቅረኛውም 13 ጊዜ ብሎክ ያደረገችው ከሚለን ጋር የነበረውን የክለብ ክሊፕ ማየቷና ያሬድም ደግሞ በነበረበት የመጠጥ ሱስ ምክንያት ስቱዲዮ ውስጥ እስከ ሌሊቱ 11 ሰዓት ድረስ ከቆዩ በኋላ መጠጥ ይጠጡ ነበር። ቪዲዮ ተለቆ ሰዎች አስተያየት ሲሰጡ የእሷ ስሜት እንዴት ነበር? ጸብ ነበርንና ባይገርም 19 ስልክ የለኝም ብለህ ብሎክ ስታደረገኝ አውጥቼ ስጽፍ። ከዛም ሰይፉ ዋዛ አይደለም አንድ ጠርጠር ያለ ጥያቄ ይጠይቀዋል። እዚህ ጋር አሁን ወሳኙን ጥያቄ ልጠይቅህ። ሱስ ምን አለብህ? ሱስ አልለውም። ነገር ግን ይህ ነገር ህይወቱን እንደማይጠቅመውና እንደማያዋጣው ነግራው እንደነበር በገዛ አንደበቱ ተናግሯል። በቃ ልክ እንዳልሆነ ትነግረኛለች። ምንድን ነው ምን ያደርግልሃል? ፈልገው ነገር ማለት ነው። እባክህ መጠጥ አትጠጣ። መጠጥ ምንም ጥቅም የለውም። አሁን ላይ ግን ያሬድ ህይወቱ ሙሉ በሙሉ ስለተቀየረና እንደ በፊቱ ስላልሆነ ከ1 ዓመት በፊት ሰይፉን ሽማግሌ ትሆነኛለህ ብሎ እንደጠየቀው ማግባት ሀሳብ አለ? ሰርግ ምናምን? አዎ ያው ከታረቀችኝ ሽማግሌ ትሆነኛለህ ብዬ ኤክስፔክት አደርጋለሁ። ያው ቃሉን ጠብቆ ሰይፉን ሽማግሌ ልኮ ሽምግልናው ተፈጽሟል። የዛሬው ቪዲዮአችን ይህንን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮንም ላይክ በማድረግ እንድትተባበሩን እንጠይቃችኋለን።